እሺ ጋይስ እንደምን አላችሁ? ዛሬ ማርች 25 ነው። የማርች 25 ሊት ኮድ ጥያቄ እንሰራለን ማለት ነው። የዛሬው ሊት ኮድ ጥያቄ ሊት ኮድ 3394 ቼክ ኢፍ ግሪድ ካን ቢ ከት ኢንቱ ሴክሽንስ የሚለውን ጥያቄ ነው የምንሰራው ማለት ነው። በዚህኛው ጥያቄ ላይ you are given an integer n representing the dimensions of n by n grid with the origin as the bottom left corner of the grid ማለት ምንድነው? ኤን ዲጋ የተሰጠችን ኤን ቁጥር አለች። እቺ ቁጥሯ የግሪዱን ሄይት እና ዊድዙን ምን ያህል እንደሆነ ትነግረናለች ማለት ነው። አሁን በዚህኛው ላይ ለምሳሌ ኤን 5 ተሰጠን 5 በ5 የሆነ ግሪድ ነው ማለት ነው። እና ዊዝ ኦሪጂን አስ ዘ ቦተም አሁን ኦሪጂኑ ደግሞ 00 ፖዚሽን ላይ ዲጋ ነው የሚጀምረው ማለት ነው። እና you are also given a 2D array of coordinate rectangles አጣይ ማለት ሬክታንግልሶች ደግሞ የተሰጡ ሬክታንግሎች አሉና አንድ ሬክታንግል ምን አለው በውስጡ ስታርት ሬክታንግሉ የሚጀምርበት ስታርቲንግ ኤክስ ፖዚሽን ስታርቲንግ ዋይ ፖዚሽን ኢንድ በኤክስ ኢንድ እና ኤክስ ኢንድ ዋይ አለው ማለት ነው። ሪፕሬዘንቲንግ ሬክታንግል ኦፍ ዘ ግሪድ ያው እነኚህ አራት ፖይንቶች ሲሟሉ ሬክታንግሉን ኦልሬዲ ማሰብ ስለሚችል ማለት ነው። እና ኤች ሬክታንግል ኢዝ ዲፋይንድ አስ ፎሎስ ስታርት ያው እንዳልኳችሁ ስታርት ኤክስ እና ስታርት ዋይ ያለው ቦተም ሌፍት ኮርነር ኦፍ ዘ ሬክታንግል እና ኢንዴክስ ኢንድ ዋይ ደግሞ ቶፕ ራይት ኮርነር ኦፍ ዘ ሬክታንግል ማለት ነው። አሁን ለምሳሌ ለዚህኛው እዚህ ጋር ነው ቦተም ሌፍት እና ደግሞ ቶፕ ራይት እዚህ ጋር ፖዚሽን ሁለት ፖዚሽኖች እንደማለት ነው። እና ኖት ዛት እዚህ ጋር ደግሞ ምንድነው ሬክታንግሎቹ ኦቨርላፕ አያደርጉም ማለት ኦቨርላፕ አያደርጉም ስንል አንዱ ላይ ውስጡ አይገባም ምናምን አይነት ነገር ማለት ነው። Your task is to determine if it's possible to make either two horizontal or two vertical cuts on the grid such that each of the three resulting sections formed by the cuts contain at least one rectangle ማለት እነኚህ የምንቆርጣቸው ነገሮች ቢያንስ አንድ ሬክታንግል ማካተት አለባቸው። ሁለትም ሊያካትቱ ይችላሉ፣ ሶስትም ሊያካትቱ ይችላሉ፣ ችግር የለውም። ግን ቢያንስ አንድ የሚያካትት ሬክታንግል መሆን አለበት ማለት ነው። ከዛ በተጨማሪ ደግሞ every rectangle belongs to only one section ማለት የተቆረጠው ሬክታንግሉን ስንቆርጥ ወደ ሁለት ቦታዎች መግባት አይችልም ማለት ነው አንዱ ሬክታንግል። ከዛን return through if such cuts are made ማለት እነኚህ ነገሮች ማሳካት የምንችል ከሆነ ትሩ እንላለን፣ ማሳካት ካልቻለን ግን ፎልስ ይሆናል ማለት ነው። አሁን በመጀመሪያው ቴስት ኬዝ ለምሳሌ ስናይ የመጀመሪያው አሁን 5 በ5 ነው ግሪዱ ብለናል። እቺ ኤ ነው ማለት ነው። እዛ አራት ሬክታንግሎች አሉን። ያው ይሄ በስዕል ለመግለጽ ተሞክሯል። እዚህ ጋር 10 ማለት በኤክስ 10 ፖዚሽን እዚህ ጋር ያለችው ማለት ነው። በመቀጠል ደግሞ 5 የሚለው አለ። 5 ደግሞ የላይኛው ኮርነር ማለት ነው። የመጀመሪያው ሬክታንግል ይሄን ይመስላል። ቀጣዩ ሬክታንግል ደግሞ 02 ፖዚሽን ላይ ይጀምራል which means እዚህ ጋር ማለት ነው። በመቀጠል 24 እዚህኛው ቦታ ላይ ማለት ነው። እሺ ቀጥሎ ደግሞ 3253 የሚል አለ። 32 የሚለው እዚህ ጋር ነው። 53 ደግሞ እዚህ ላይ ማለት ነው። በመቀጠል 0445 ያው ከዚህ እዚህ ማለት ነው። እና እነኚህን ነገሮች ወይ ሆሪዞንታሊ ወይ ቨርቲካሊ መቁረጥ እንችላለን። እዚህ ጋር እንደምታዩት ሆሪዞንታሊ ከቷን እና ከቱ ሁለት ቦታ በሆሪዞንታል ተቆርጧል ማለት ነው። እና ስንቆርጥ አንዱ ፓርት ከዚህኛው ዘሎ እዚህኛው ፓርት አልመጣም፣ ይሄኛውም ደግሞ ከዚህኛው ዘሎ እዚህኛው ፓርት አልመጣም ማለት ይሄኛውም ደግሞ እዛው ያለበት ፖርሽን ላይ ነው። ሁለት ከቶች ላይ የገባ ፓርት የለንም። እና በዚህኛው ከት ውስጥ ደግሞ ሁለትም ቢሆኑ ችግር የለውም ወደ ሌላ እስካልገቡ ድረስ ወደ ሌላ ከት እስካልገቡ። ግን ይሄን ነገር ቨርቲካሊ ለመቁረጥ በሞክር ኖሮ አይሆንም አይደል? ምክንያቱም እዚህ ጋር ኢንተርሴክት ያደርጋል ይሄኛው ቢጫው ቦክስ ማለት ነው። ከዛን ቀዩ ቦክስም ደግሞ ከቢጫው ጋር ኢንተርሴክት አደረገ። ቀጥሎ ደግሞ ኦሬንጁ አረንጓዴው ከዚህኛው ጋር ኢንተርሴክት አደረገ። ብሉም ደግሞ ስቲል ኢንተርሴክት እያደረገ ነው። እና ኢንተርሴክት ቨርቲካሊ ስለሚያደርጉ ቨርቲካሊ ኦልሬዲ መቁረጥ አልችልም ማለት ነው። ምክንያቱም አንድ ፖርሽን ከቆረጥኩት በኋላ ሁለት ቦታ መግባት ስለሌለበት ሁለት ቦታ ደግሞ እንዳይገቡ ያው ኢንተርሴክት እያደረጉ ከት ማድረጉ አያዋጣም ማለት ነው። ስለዚህ ሆሪዞንታሊ ግን ስቆርጠው ምን ይሆናል? ተሳክቶልኛል ማለት ነው። ለቀጣዩም ብታዩት 0011 አለ እዚህ ጋር ማለት ነው። በመቀጠል 20 እዚህ ጋር አለ። ከተቀጥሎ ደግሞ 34 ደግሞ እዚህ ጋር አለ ማለት ነው። በመቀጠል 0223 የሚል አለን። ይሄ ደግሞ 02 እዚህ ጋር 23 እዚህ ጋር ማለት ነው። በመቀጠል 3043 ያለ ይሄኛው ከዚህ እስከዚህ ያለው ሬክታንግል ማለት ነው። ይሄን ሬክታንግል ደግሞ ቨርቲካሊ መቁረጥ እንችላለን ሁለት ቦታዎች ላይ ያው እዚህ እንደቆረጠው እንደምታዩት ማለት ነው። ስለዚህ ያው እንደዚህ ነው የሚሆነው።
የመጨረሻው ላይ ብታዩት እና ለመሳል በሞክሩ ሬክታንግሉን የሆነ ኢንተርሴክት የሚያደርጉ ነገሮች አሏቸው እና ለመቁረጥ አይቻልም እና ዛስ ዋይ እዚህ ጋር ፎልስ ብሎ ሪተርን ያደረገው ማለት ነው። እዚህኛው ላይ ግን ትሩ ነበር ሪተርን ያደረገው አይደለም። እሺ ያው ይሄንን ስናስብ አሁን ወደ ኢምፕሊሜንቴሽኑ ከመግባታችን በፊት ያው አፕሮቼን ላስረዳና አፕሮቼ ምንድነው? በመጀመሪያ ሁለት የተለያዩ ነገሮች ነው የምሰራው። አይዘር ሆሪዞንታሊ መቁረጥ እችላለሁ ወይ የሚለውን ነገር ቼክ አድርጋለሁ፣ ወይም ደግሞ ቨርቲካሊ መቁረጥ እችላለሁ ወይ የሚለውን ነገር ቼክ አድርጋለሁ። እና ቨርቲካሊ መቁረጥ ከቻልኩኝ ማለት ሁለት ቦታ ቨርቲካሊ ቆርጬ 3 ፖርሽን ማዘጋጀት ከቻልኩኝ ያው ልከን ቆርጬዋለሁ፣ በስራ ቆርጬዋለሁ ማለት ነው። ካልሆነ ደግሞ ሆሪዞንታል ደግሞ ለመቁረጥ ሞክራለሁ። በሆሪዞንታል ለመቁረጥ ስሞክርም ከቻልኩኝ አሁን መቁረጥ በሆሪዞንታሉ ኦልሬዲ በቨርቲካሉ ከቻልኩ ቻልኩ፣ ካልቻልኩ ግን በሆሪዞንታል ሞክራለሁ። በሆሪዞንታል ሞክሬ ከሳካልኝ ቆርጫለሁ ማለት ነው። ስለዚህ ትሩ ሪተርን ትሩ አደርጋለሁ። ሁለቱም ኬዝ በሆሪዞንታል በቨርቲካል መቁረጥ ካልቻልኩኝ ሪተርን ፎልስ አደርጋለሁ ማለት ነው። ስለዚህ ወደ ኢምፕሊሜንቴሽናችን ስንገባ ሆሪዞንታልስ ብዬ ሆሪዞንታልስ ምንድነው የሚይዝልኝ? አሁን ይሄንን ያለውን አሬ የለም ልከፋፍለው ነው ማለት ሆሪዞንታል አሁን ሆሪዞንታል ኤክስ የያዙት ማናቸው 1 እና 5 ናቸው አይደል? እንደዛ እያደረኩኝ ልበትን ማለት ነው። እና ለዚህኛውም እንደዛው እያደረኩኝ በትናለው ማለት ነው። ስለዚህ ሆሪዞንታልስ ምን ይሆናል? ያው ሊስት እንደ ሊስት ልስራውና ቨርቲካልስም ደግሞ እንደዛው በተመሳይ ያው ሊስት አድርጌ ልስራው ማለት ነው። ይሄኛው ደግሞ አሁን እዚህ ኢንዴክስ ፖዚሽን 1 እና ኢንዴክስ ፖዚሽን 3 ላይ ያሉትን ኤሌመንቶች ይይዝልኛል ማለት ነው። ስለዚህ ኢተሬት እያደረኩ ወደ ሆሪዞንታል እና ወደ ቨርቲካል አድ እያደረኩ ይልኝ ፎር ሬክታንግል አሁን ወደ ሆሪዞንታል የማደርገው ምንድነው? ሆሪዞንታል አፔንድ የማደርገው ምንድነው? ሊስት አድርጌ ነው አፔንድ የማደርገው እና አድ የማደርገው ምንድነው? ሬክታንግል አት ኢንዴክስ ፖዚሽን 0 እና አት ኢንዴክስ ፖዚሽን 2 ላይ ያሉትን ኤሌመንቶች ይሆናል ማለት ነው። ወደ ቨርቲካል ስጋ ደግሞ አፔንድ የማደርገው ምን ይሆናል? ሬክታንግልስ አት ኢንዴክስ ፖዚሽን 1 እና አት ኢንዴክስ ፖዚሽን 3 ያሉትን ይሆናል ማለት ነው። ወደዚህ አድም ማደርገው። ስለዚህ አሁን ቨርቲካሎቹን ለብቻ ለይቻለሁ ስታርት እና ኢንድ እያደረኩኝ፣ ሆሪዞንታሎቹን ደግሞ ስታርት እና ኢንድ እያደረኩኝ ለይቻለሁ ማለት ነው። እንደዚህ አድርጌ ከተቀበልኩ በኋላ መጀመሪያ ላይ የሚመጣው ስኩዌር የትኛው ነው ለሚለው ለማወቅ ሆሪዞንታልስን ለብቻ ሶርት አደርገዋለሁ። በመቀጠል ደግሞ ቨርቲካልስንም በተመሳሳይ ሶርት አደርገዋለሁ። ሁለቱም ሶርት አደርገዋለሁ ማለት ነው። ከዛን በኋላ ትዝ ይላችሁ ከሆነ የትላንትናው ጥያቄ ላይ የተጠቀምኩትን አይነት ቴክኒክ ነው የምጠቀመው። ምንድነው ማደርገው? ፕሪቪየስ ማለት የበፊቱ ጋር ያለውን ፕሪቪየስ 0 ብዬ ይዛለሁ። ከዛ ካውንት መቁጠሪያ ደግሞ 0 ብዬ ይዛለሁ። ይሄ ፕሪቪየሱ ምንድነው የሚጠቅመኝ? ትላንትናው ጥያቄ ላይ ትዝ ይላችሁ ከሆነ ኢንዴክስ ፖዚሽን 0 ላይ ያለውን ማለት ከላይ ይሄ አላር ከኋለኛው መጥቶ የሚያልቅበትም ማለት ነው ስኩዌሩ የሚያልቅበትን ከላይ ያለውን ነገር ኢንተርሴክት የማያደርግ ከሆነ አሁን ከሚመጣው ከስረኛው ጋር ማለት ነው ሁለቱ ኢንተርሴክት ማድረግ የማያደርጉ ከሆነ እዛ ቦታ ላይ መቁረጥ ይችላለሁ ማለት አይደለም። ሶርት ከተደረገው ላይ ይሄኛውና ይሄኛው የማይነካኩ ከሆነ ወደ ሁለት ፖርሽን ማካፈል ይችላለሁ ማለት ነው። ስለዚህ እዛ ጋር መቁረጥ ይችላለሁ የሚለውን ለመስራት ነው ፕሪቪየስ የምጠቅመኝ ማለት ነው። ስለዚህ አሁን ፎር አሁን ሆሪዞንታልስ ጋር ኢተሬት እያደረኩኝ ኢፍ አሁን ፕሪቪየስ ኢዝ ሌስ ዛን ኦር ኢኳልስ ቱ አሁን ከሚመጣው ሆሪዞንታል አት 0 የሚያንስ ወይም እኩል የሚሆን ከሆነ ይሄ ማለት ምን ማለት ነው? በኤክስ ስናይ አሁን ለምሳሌ ይሄኛውና ይሄኛው አሁን የመጀመሪያው 0 እስከ 1 ነው ኤክስ አይደል ያልነው። ይሄኛው ግን ከ0 ሲመጣ ሁለቱ አሁን ኦልሬዲ ኢንተርሴክት ያደርጋሉ ማለት ነው። ማለት የፕሪቪየሱ 1 ሌዛን ከሆሪዞንታል ከዚህ አሁን ከሚመጣው አያንስም አይደል? ስለዚህ መቁረጥ አልችልም እዚህ ጋር አሁን እንደዚህ ለመቁረጥ በመሞከር አንድ ቁጥር ያለችበት ጋር ለመቁረጥ በመሞከር ማለት ነው።
ግን ሁለት ቁጥር ጋር ስመጣ የዚህኛው 2 ይሆናል፣ የቀጣዩን ሲመጣ 2 ይሆናል። ስለዚህ ሁለቱ መሀል ላይ ግን መቁረጥ እችላለሁ ማለት ነው። ያን ለመስራት ነው ፕሪቪየስ ነው የምጠቀመው። ስለዚህ ኦልሬዲ ፕሪቪየስ የሚያንስ ወይም እኩል የሚሆን ከሆነ እዛ ቦታ ላይ መቁረጥ እችላለሁ ማለት ነው። ስለዚህ ካውንት ፕላስ ኢኳልስ ቱ 1 ማለት ካውንቴ ደግሞ ምንድነው የሚሰራው ምን ያህል ጊዜ ቆራርጫለሁ ማለት ነው። ከዛም በኋላ ፕሪቪየስን ደግሞ አፕዴት አድርጋለሁ። ፕሪቪየስን አፕዴት የማደርገው እንዴት ነው? ማክሲመም ኦፍ በፊት የነበረኝ ፕሪቪየስ እና አሁን ሆሪዞንታል አት 1 ማለት ነው። ከዚህ ከሚመጣው ኢንዴክስ ፖዚሽን 1 ላይ ያለው ማለት ነው። እና ምንድነው የማደርገው አሁን ኦልሬዲ በቃ ሙሉን ቼክ እያደረኩኝ ሄጃለሁ። ከዛ በመቀጠል ኢፍ ካውንቴ ግሬተር ዛንቱ ከሆነ ማለት ካውንቴ ግሬተር ዛንቱ ከሆነ ማለት ሁለት ቦታና ከዛ በላይ መቁረጥ የሚችል ከሆነ ምን ቸገረኝ ማለት 3 አሁን 4 ቦታ እንኳን መቁረጥ የሚችል አይነት ነገር ከሆነ ኦልሬዲ ሁለቱ ጋር ዝም ብዬ ሁለት ራንደም ነገር መርጬ መቁረጥ እችላለሁ ማለት ነው። ስለዚህ ካውንቴ ከሁለት በላይ አሁን ችግር የሚፈጥረው ካውንቴ ከሁለት በታች ከሆነ ነው እንጂ ከሁለት በላይ ከሆነ አይደለም። ምክንያቱም የሆነ ቦታ መምረጥ ስለሚችል ማለት ነው። ስለዚህ ካውንቴ ከሁለት በላይ ከሆነ ሪተርን አሁን በሆሪዞንታል ኬዙ እንደዚህ ሰራን አይደለ? እና አሁን ሆሪዞንታሊ ካልተሳካ ደግሞ ቨርቲካሊ መሞከር እንጀምራለን። ቨርቲካሊም ያው ተመሳሳይ የሆነ ኢምፕሊሜንቴሽን ያለው። ስለዚህ ይህንን ኮፒ ላድርገውና ያው ቫሪያብሎቹን ብቻ ስማቸው ምናምን እናስተካክላለን ማለት ነው። ያው በቃ ለዚህኛውም በቨርቲካሊም ቼክ ለማድረግ ተመሳሳይ የሆነ ኢተሬሽን ነው የምናደርገው። ከዛን ይሄንን ከላይ በሆሪዞንታሉ ካልተሳካ ነው ሲጀምር እዚህታችን የሚደርሰው አይደለ? ከላይ በቨርቲካሉ ካልተሳካ ቀጥሎ ደግሞ ከላይ በሆሪዞንታሉ ካልተሳካ ቀጥሎ በቨርቲካሉም ካልተሳካ ምን ሆኗል ማለት ነው? በቃ በሁለቱም ሊሳካ አልቻለ ማለት። ስለዚህ ሪተርን ፎልስ እንላለን ማለት ነው። ስለዚህ ኮዳችን ይህን ይመስላል። ያው ረን ከማድረጋችን በፊት ታይምና ስፔስ ኮምፕሌክሲቲውን አናላይዝ ስናደርግ ስፔስ ኮምፕሌክሲቲው ኦፍ ኤን ነው የሚሆነው። ምክንያቱም ሙሉ ሊስት በትኜ ወደ አዲስ ሊስት ላይ እያስቀመጥኩኝ ስለሆነ ማለት ነው። ከዛን ታይም ኮምፕሌክሲቲውን ደግሞ ስናይ ኤን ሎግ ኤን ነው የሚሆነው። ምክንያቱም በመጀመሪያ ሙሉ ሊስቱ ላይ ኢተሬት የምናደርገዋለን ኤን ኦፕሬሽን እና ከሱ በተጨማሪ ደግሞ ያንን ኤን ኦፕሬሽን ሶርት እያደረግነው ነው። ሶርቲንግ ደግሞ እንደሚታወቀው ኤን ሎግ ኤን ታይም ኮምፕሌክሲቲ ነው የሚወስደው። ስለዚህ ኤን እና ኤን ሎግ ኤን የሆኑ ኦፕሬሽኖች ስላሉን ኦልሬዲ ያው ከፍ ያለውን ስለምንወስድ ኤን ሎግ ኤን ይሆናል ማለት ነው ታይም ኮምፕሌክሲቲው። ስለዚህ ኮዳችንን ረን አድርግና እንየው። እሺ ያው እንደምትመለከቱት ኮዳችን አክሰፕትድ ሆኗል ማለት ነው። ስለዚህ በመቀጠል ምንድነው የምናደርገው? ኮዳችንን ሰሚት አድርገን እናየዋለን ማለት ነው። እንደምትመለከቱት ኮዳችን በትክክል ተቀብሎታል ማለት ነው። እዚህ ጋር ፕሪንት ስቴት ፕሪንቷን ላውጣትና ድጋሚ ሰሚት አድርገው ታይሙን ያው ፕሪንት ታይም ስለሚጎዳ ነው ኮዳችን ይህን ይመስላል ማለት ነው። ያው እዛው ላይ ያለውን አናሊሲስ ቱል ስንጠቀም እንኳን ያው ስፔስ ኮምፕሌክሲቲ ያው ታይም ኮምፕሌክሲቲው ኤን ሎግ ኤን እንዳልኳችሁ ማለት ነው። መቀጠል ደግሞ ስፔስ ኮምፕሌክሲቲው ደግሞ ኦፍ ኤን ማለት ነው ያልኳችሁ። ስለዚህ አመሰግናለሁ። ዶንት ፎርጌት ቱ ሼር ላይክ ኤንድ ሰብስክራይብ። መልካም ቀን።